There is true freedom in the name of Jesus Christ. እውነተኛ ነጻነት የሚገኘው በኢየሱስ ክርስቶስ ነው። ትውልደ ኢራናዊው የዩኤፍሲ ቻምፒዮንስ ቦክሰኛ ቤኔል ዳሪዩሽ በአንድ ወቅት ውድድሩን አሸንፎ ይህንን ልብ የሚነካ መልእክት ለኢራናውያን አስተላልፏል። My people in Iran, I know you're struggling. በኢራን ያላችሁ ወገኖቼ በችግር ውስጥ እየታገላችሁ እንደሆነ አውቃለሁ። ነጻነትን ለማግኘት እንደምትታገሉም እረዳለሁ። የሚከብድ ትግል መሆኑንም እገነዘባለሁ። እኛ ለእናንተ እንደምንጸልይና እንደምንወዳችሁ እንድታውቁ ለመናገር እወዳለሁ። እውነተኛ ነጻነት አለ። እሱም ማንም ሊወስድብን የማይችል በእግዚአብሔር ልጅ በኢየሱስ ክርስቶስ ስም የሚገኝ እውነተኛ ነጻነት ነው። ይህንን ፈጽሞ አትርሱ። ከምናገረው አንድ ነገር ብቻ ብታስታውሱ ይህንን አስቡ። There is true freedom, a freedom that no one can take from you in the name of Jesus Christ, the Son of God.